አይፎን ካልተገዛልኝ በረኪና ጠጣለሁ። ሁለት ገዛልሻለሁ። እዚህ ሰዓት ለዛው በዚህ ኑሮ ውድነት አይፎን ፕሮ ማክስ ተጨምሮበት ከባድ ነው። ወይኔ ግድ አሙሙ ወላ አልሰማንም አላየንም። ለዚህ ፋስትማን እኔ ምን መማል ምናምን አያስፈልግም። 1 ሚሊዮን ብር እዛ ኬጅ ውስጥ ስንገባ አስቀምጣለሁ። አንደኛ ራውንድ ካለፈ ይወስዳል። really I swear ንቃቴሊና ኮንፊደንስ እርግጠኛ ነኝ ይሄንን ካየ በኋላ እሱም የመልስ ምት ያዘጋጃል ብዬ አስባለሁ። እሺ ዝም ብለሽ በ10 ሺህ ብር በሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስልክ ይዘን መተን እንሞክረው እንዴ? ጠጡ ቀዘቀዘቦት ሻዩ ቁጭ አድርገው ምግብ ትበላ እንደው ክፈልና ገብተህ ብላ ይችላል ማባማ ተብር አው ወይ በስማ ያገር ያለ የኔ በነሱ ጊዜ 10 ሳንቲም እና 50 ሳንቲም ሊሆን ይችላል። 2000 years later ሰላም what's good everybody እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ቆንጆ በተመራረጡ 10 ሪአክሽን ቪዲዮዎች ላይ ሪአክት የምንሰጥ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት ገልጽላችኋለሁ። እኔ ኢዮሲ ነኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሁሌም ይመችናል ሳክናሪያችን ጀመር ሁሌ ሳየው የሚያዝናናኝ ቪዲዮ ኤርጌንዶ ስልክ ተበልቶ እኮ ነው። አይዞህ በቃ አይዞህ አይዞህ ከማለት ነው። አቤት ማዝናናቱ ያው እንደ ማዝናናት ሆኖ እያለ ግን ሌቦች ምናምን በጣም እየበዙ ነው። በነገራችን ላይ መጠንቀቅ ነው። እንኳን እሺ ይሁን ያው ኤርጌንዶ ነው የገዛውም ለፍቶ ሊሆን ይችላል ጥሯል ምናምን መጠንቀቅ ነው። ይሄስ ኤርጌንዶ ነው ግን እሱ ሲገዛው በጣም ለፍቶበት ነው ይችላል። ያው እኔ ቢቀን ሰራተኛም ሊሆን ይችላል። ያው እንግዲህ ብቻ የወንድ ልጅ ፈተናው ብዙ ነው። እቺን ስልክ ለማምጣት ለፍቶበታል ይሆናል። ወይ ደግሞ እንደ አንዳንዶቹ ሰዎች ውስጡ የምፈልገው ፋይል ነበር ሊልም ይችላል። እሱ እንኳን ያው ለሀብታሞቹ ነው። ግን ከባድ ነው። ያው አላ እንደ ቀልደኛ ሰውንን ካየ ነው ያዝናናል። ነገር ግን እንደተበላ ሰው ይሄ ነገር እንዳጋጠመው ሰው ግን ካየ ልብ የሚሰብር ነገር ነው። ወንድም ያይዘው እኛም ልንበላ ነበርና እግዚአብሔር ሲጠብቀን ነው እንደዚህ ወንዶች ከፈልከ ሻዩ እርሶ ነው የሚከፍሉት ወይ ከፈለልኝ እንጂ እንዴ ማማዝናሽ ተውት። ሁሌ የዚችን እንኳን ከፈሉት። አሁን ይሄንን እልም መፍቻ ይሰጣችሁ አሁን አይመነው ትንሽ ነው 100 ብር ነው ይቺ አንዷ ይቺ ሻይ ይቺ ነው 100 ብር ገና ጉድ ነው ያለ ምን ጉድ ቦታ ነው ያለ ገና ጉድ ነው እውነታቸው ነው። ይቺ ነው 100 ብር አዎ 100 ብር ታደግ ስጥ የበኋላ ተዘርዝሮ እልሙ ሲፈታ 100 ብር ትወስዳለህ። አይ መልስ ይመጣልዎታል ችግር የለም። አሁን ጠጡ ቀዘቀዘቦት ሻዩ ቁጭ አድርገው ምግብ ትበላ እንደው ክፈልና ገብተህ ብላ ይቺ ነው 100 ብር አዎ አለ ወይ በስማ ያገር ያለ የ100 ብር አይደል? ይሁን ምርጠው አሮን ወልድ መንፈስ ቅዱስ አሐዱ አምላክ ይንጣ መንፈስ ቅዱስ አብሮ ለኔ ጤና ይሁን። 50 ብር ያስጨምራል። ምኑ ሻዩ ገና 100 ብር ተከፈለ። ይቺ ለዚህ 100 ብር ተከፈለ። እንደገና ደግሞ 50 ብር ጨምሩ። ወጥወሬ ነው ምሰብረው ተነሻው ከነብሽ ከዚህ ሱካር የለበትም ጭራሽ የለበትም። ጨምሪ እባክሽ እንትን ጨምሪልኝ አንተ ጨምሪና ሱካርሽን ይዘሽ ጨምሪ አንድ ማንካ ጨምሪ የለበትም። 100 ብር ነው እኮ የተከፈለ 100 ብር የዚች 100 ብር ነው የተከፈለው።
መቶ ብር የተሸጠ ሻይ እንዴት ቢጣፍጥ ነው? እስቲ ልቅመሰው። ያሞታል። ተጋር አንተ ካልፈለግ ለዚህ እቺ ምን ታረግልኛለች? የሚነጥቅ ብቻ ነው ያለው። መልስልኝ ታልፈለግ የሚነጥቅ ብቻ በደንብ አድርገው አይጨምሩልኝም? ምን አለበት? ይቺ 150 ብር ይቺ። በነገራችን ላይ እማማ ዝናሽ በጣም ነው ፈታ የሚያደርጉኝ። እውነት እንደውም የምታውቋቸው ከሆኑ ቁረጡና እቺን ቪዲዮ በትልኩላቸው ደስ ይለኛል። አንድ ቀን ባገኛቸው በጣም ነው ደስ የሚለኝ። ያው እስካሁን ድረስ ማለት ነው አላውቅም አትልም፣ ግን እሳቸውን ባገኝ በጣም ነው ደስ የሚለኝ። እቺ ሻይ እውነት ነው 100 ብር ከባድ ነው። የኔ በእነሱ ጊዜ 10 ሳንቲም ምናምን 50 ሳንቲም ምናምን ሊሆን ይችላል። እኔ አንዳንድ የድሮ ሰዎች ግርም ምንም ይሉ በ10 ሳንቲም እንትን በ10 ሳንቲም ክትፎ በላው በ10 ሳንቲም እንዲህ ሲበላ። አንዳንድ ሰዎች ደግሞ አሉ የጥንት ሰዎች በዛን ጊዜ ክትፎ በ10 ሳንቲም ከተበላ አንተ የት ነበር? ካትበላም ወይ? ትልቁ ችግር እዚህ ጋር ነው። መብላት በቃ ከተገኘ መብላት፣ ካልተገኘ ደግሞ አልተገኘም። አንድ ሰው ነበር ልነግራችሁ ነበር። እሺ ትቹ የሆነ እንዲህ ፈታ የሚለው ብቻ ፈታ የሚያደርግ ነበር። እሺ ግን እማማ ዝናሽ አይ አፕሪሺየትድ እማማ ይላል ካልተገዛልኝ በረኪና እጠጣለሁ። ሁለት ገዛልሻለሁ። ሁለት ሴዴክስ ነው ምናምን የሚባለው ሲዲክስ ሲዲክስ የሚባል እንትን አለ። ከርብሽ የእውነት እንዴት እንዳስጠላችሁ። እሺ መቀነ በረኪና ማውራ ምን አይነት ነው እናቴ? እኔ ካልተገዛልኝ አይፎን ለምን ፕሮ ማክስ 70 ሴዲክስ ይላል ማዘር ይላል ሴዲክስ ጃርቴ በለው ዱባ ነው የምትመስለው። አረ ዳዲ አዳዲ ኮር ያሰብሽ ድግድ አረ እኔ ምን አስባለሁ እንዴ ሆቴል ፋሚሊ ያያችሁ ዲና ጋይስ ምን አይነት ቤተሰብ እንዳለኝ ተመልከቱ። ዝም ብላችሁ ሌላ አነሰኝና ደግሞ ምን ግዢ የእጅ ቴሌቪዥን ያው እንግዲህ እሱም ማረፈ። ወንድሞቼ ልጠይቃቸው ሽልቃቸው የእጅ ቴሌቪዥን ፓርት ግን መጣና የእጅ ቴሌቪዥን ሴዴክስ በቃ ቤተሰቦቻችሁን ስልክ ካልገዛችሁላችሁ የምትጠይቁ ማንኛዎቹ ልጆች ወየውላችሁ። እኛም ይዘን ምንም አልጠቀመንም። እውነቱን ለመናገር ቲኔጀሮች ምናምን እንትን ትላላችሁ። አልፌበታለሁ ነኝም አሁንም እና ስልክ አምጡ። ሃው እንዴ ነው የሚመጣው? አሁን አይፎን ፕሮ 17 መጥቷል። እውነት ነው። እሱን ግዙ ባንዴ ከባድ ነው። ይሄ ቪዲዮ እንደውም የሚያስተምርም ነው ብዬ አስባለሁ። አቅም ካለ ይገዛ፣ ምንም ችግር የለም። ግን አቅም ከሌለ ደግሞ በዚህ ሰዓት ለዛውም በዚህ ኑሮ ውድነት አይፎን ፕሮ ማክስ ተጨምሮበት ከባድ ነው። ወይኔ ግን ቡ ሻካላካ እና አድቡ የሚል ልጅ ነበር ቲክቶክ ላይ ያው ትዝ አለኝ። አድቡ ከቻሉ ለእናንተ ማድረግ አይከብዳቸውም፣ ካልቻሉ ግን ተቸግረው ነው። ይሄንን ከግንዛቤ ይከተት። ሞቲቬሽናል ስፒከር እንደዛ ለነው ነው እንዴ? ከሳችሁ እግዚአብሔርም ከሳችሁ ታለ ምን ሰራ ለቂጡ ዘር ምን እንደምንሰራ ጸደይ ፎርስ ነው የዛሬው እበት ናቲቴሞት አራራችሁን አገኘናቸው ሁላችንም በጌታ ስም አዎ ላችሁ እግዚአብሔር ቸኮልታ ምንድነው ካለ የተፈጨው ያ ቡኒው ነገር ፍሬሽ ከቦታው ማለቱ ማንነቱ ተገኝቶ በደስታ በሽም ጊዜ ሰው አይጠርጥም። ኧረ ተጋቱት ምንም ነገር ሳያውቁ አለው ፍሌቨርም ስለሆነ ላም የትኛው እንደምትወዱት ኒኮ እና አምኜ መጠጣት አይዘርጃግ ምንድነው
እናንተ አታሳፍረኝ እግዚአብሔር እኛ ማናውቀውም ወንድሜ እኛ ማናውቀውም ተማምለን ደግመ በጌታስ አልሰማንም አላየንም። ረቺ ሻጭ ራሱ የምትገርም ልጅ እጂ አትጌታ ወርቀ ዘቦ ይለያል ሰፋ ባለ ፒኪን እንሰራው what the hell is going on በነገራችን ላይ ኢንዶርስ ነው ቺከን ሮድ በኢትዮጵያ ትልቁ ይገኛል ምንድነው ፕላትፎርም ሁሉ ጌም ላይ እየገባችሁ ታገኙታላችሁ ዶሮን ከአንድ አስፋልት ወደ አንድ አስፋልት እያሻገራችሁ 5 ሚሊዮን ብራችሁ መብላት ትችላላችሁ ሊንክ አለ ባዮ ላይ አለ ደረሰ አንተ መስሽሱን አካባቢ ሁሌ ናውጭ ለኔ ምን የምታጠግበኝ ከራዊ ለማቢት አስቀጣለሁ አንተ ወርቀዘ ወይዞ አመጣ brother no serious bro no ያጣራል አጣርቶ ነው ዲሽቢላ የማን ነው ምናምን ምን ያህል ጊዜ ሊቆይ ነው እንደዚህ ቆሽሾ ምን ያህል ጊዜ ነው ያልታጠበችው holy shit ታድሳት ላይ ያስቆኛል የሆነ ሰዓት ቆይቷል ምን እንደሚያደርግ ብቻ አይደለም እጅን ልቀቀው ሞቷል እንዴ ሁሉ ነገር እስከሚደረግበት ደስ ይጀምር እሱ ነው ወይስ ፕራንክ ነው ወይስ አውቆ እንትን ነው? አዎ ባይሆን እሺ አሁን እንኳን እሺ ሲይዙት እሺ አሁን ሲይዙት ጎረቤት እንዳይረብሽ ያዙ በላቦና ኢየሱስ ይሄ ነገር በጣም ከባድ ነው መሰለኝ ጣራ በተራው አናፍለቅቅላው አታባቀኝ እናቴ እንዳያችሁት ነው እነዚህን 3 ፕራንኮች ኢቢኤስ ቲቪ ላይ ነገር ዛሬ ይህ ዝምታ ያሸልማል በቤት አይሞከርም እንዳትሞክሩት ጀምሩ እንዴ የሚለሰው ይሄንን ለኢቢኤስ ቴሌቪዥን አስተላልፉልኝ ቆርጠው ይተቀሙትና እኔ ዝምታ ያሸንፋል ላይ እንድወዳደር እንደምታረጉኝ እርግጠኛ ነኝ ዳይ ወደ ሪአክሽን ቪዲዮ just kidding me So we got the man right here. Say do it up. Say do. To get in, I explained the video format to him. There's going to be one in English. ካልገባት ታችል ብለካ
ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ሄሎ 20 ሺህ ዝም ብለሽ በ10 ሺህ ብትሰሪው 2 ሚሊዮን ያለው ስልክ ይዘን መተን እንሞክረው እንዴ? ዝም ብዬ በእንተኔ ልስራው በፒሲ ስልኩን እየቀረስኩበት ስለሆነ 20 ሺህ ሲባዛ በ10 ሺህ Holy shit! Holy shit! Ooh! Wow! 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 It's a good man! በእናት ስንት ነበር ግን እሱ ያለው? እስቲ እንስማው። ስንት ነበር እስቲ ያስሰል? እሺ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። 200 ሚሊዮን ብር። እኛ ስንት ነው ያገኘነው? ተው ብሮ ይችላል። ቲ እልም ያለ ነጋዴ ነው ሰውዬ። ነጋዴ ነው። እርግጠኛ ነኝ ነጋዴ ነበር። ምዬንም ነግራችሁ ነጋዴ ነው። ሆሊ ሺት! እንዴት ግን ሰራው? 10 ሺህ 20 ሺህ ሃው! ይሄ ሰው የቢዝነስ ማነር አይስዌር። አንድ ነገር ልንገርህ፣ እውነት ይሄንን ካየው አትደባደብ። ጌታ ቢዝነስ ክፈት፣ እሱ ነው የሚያዋጣ። እንዲህ በፍጥነት ካልኩሌት ማድረግ በቃ እሱ ነው ቢዝነስ ማን። እንትን ተማር፣ ኢኮኖሚክስ ተማር፣ ዳይ ባችለርም ቢሆን ግባ። እንዳየው ከሆነ ገንዘብ ይኖርሃል ብዬ አስባለሁ። መልስ ማለት የሁሉ አመት ቲክቶክ ላይ ከቆየ ይኖርሃል፣ እርግጠኛ ነኝ ይኖርሃል። ግባና ስራ። ጌታ ምስክር፣ እሱ ነው የሚያዋጣ። እኔ ምዬ እነግርሃለሁ፣ እሱ ነው የሚያዋጣ። ቤተሰብ ሀሳባችሁን እስቲ ኮመንት ላይ ጻፉ። እሱ ነው የሚሻለው ወይስ አይሻለው? እኔ ጀስት መክሬዋለሁ። ይሄ ቪዲዮ ደግሞ ጥሩ ከታየ ሊደርሰው ይችላል። ካልታየም እኔ መስራቴን አላቆም። ዴፊኒትሊ ገዜ ፋስትማን እኔ መማል ምናምን አያስፈልግም። 1 ሚሊዮን ብር እዛ ኬጅ ውስጥ ስንገባ አስቀምጣለሁ። አንደኛ ራውንድ ካለፈ ይወስዳል። ሪሊ አይ ስዌር ኒካቴሊና ኮንፊደንስ አንደኛ ራውንድ ካለፈ ምን እጂ እንዲያለ ያያው አይደል? ዋትስ ጎይንግ ኦን ጋይስ፣ እንዴት ናችሁ? ከተወሰነ ጊዜ በኋላ በድጋሜ ንቃተ ህሊናን አገኝተዋል። ዋትስ አፕ ብሮ? ጉድ አይ ዱን ሮቤል ይክፈል ብላ ገዜ ፋስትማን ደግሞ እኔ አስጨንቃለሁ ብሎ መጥቷል። በነገራችን ላይ ሰምታለሁ አይደል? ኧረ ገዜ ፋስትማን አዲስ አበባ ገብቷል እንዴ? ማለት ነው ያስጨንቅ። እኔ ነው ያስጨንቅ። አጥንት ይለቀማል እያለ ነው ከኬጅ ውስጥ። ገዜ ማለት አምጣው እዚህ የስዊት ቦክስ አት ኤኒ ታይም ስፓር ታደርጋላችሁ? እሱ እንደዛ አይፈልግማ። ፕሮፌሽናል የሆነ ፋይት ነው ይፈልጋል። ፕሮፌሽናል ፋይት በፈለጉ ነው እንዴ? በሰሩ ነው እንጂ ማለት የምሬ ነው። እኔ አሁን ሶሻል ሚዲያ ከዚህ ቀጣይ ፋይት ላይ ያሳያችሁ ብዬ አስባለሁ። ሰው ቀልድ እየመሰልኳቸው ነው ሰዎች፣ ብዙ ሰዎች ኮንፊደንስ ነው። በነገራችን ኮንፊደንስ እውነት ኮንፊደንስ አይደል? ያው በጆኒ ተሸነፍክ ሜቢ እንደዛ አይነት ሀሳቦች ይፈጥራል መስሏቸው ነው። እሺ ሰው አሁን ገዜ ፋስት ሰብስክራይብ አታረግም? ላይክ አታረግም? ሼር አታረግም? እባካችሁ እኔስ ኮንፊደንስ የለኝም። እሺ ሰብስክራይብ አድርጉ። ሶፍት እዚህ ጋር ትንሽ ነው የምቆጥበው። ሰብስክራይብ አድርጉ፣ ላይክ አድርጉ። ቆፍጠን በላ። አሁን እኮ ነገ ሴት ማስተማን እያያቸው ሰብስክራይብ እዚህ ጋር አድርጉልኝ። ላይክ ከታች፣ ሰብስክራይብ ደግሞ ከሷ ጎን ነው። እሺ እንቀጥል። ፋስትማን አንተም በኤምኤም እየፈለገ ነውና ለሱ የምሰጠው መልስ ምንድነው? ገዜ ፋስትማን እኔ መማል ምናምን አያስፈልግም። 1 ሚሊዮን ብር እዛ ኬጅ ውስጥ ስንገባ አስቀምጣለሁ። አንደኛ ራውንድ ካለፈ ይወስዳል። ሪሊ አይ ስዌር 1 ሚሊዮን ብር። ከካሜራ ውጭ ያሉ ሰዎች አሉ። ሲሪየስ ምስክር ነኝ። ገዜ ፋስትማን አንደኛ ራውንድ ካለፈ እኔ 1 ሚሊዮን እዛው በጌታ በኢየሱስ ኒካቴሊና ኮንፊደንስ አንደኛ ራውንድ ካለፈ ብሩን ይዘው ይወጣል። ጨዋታው ያልቃል። ተሸነፈ። ጋይስ እየሰማችሁት ነው። ገዜ ፋስትማን የመጀመሪያው ራውንድ ካለፈ ገዜ ፋስትማን ምንድነው? ገዜ ፋስትማን ነገር ማንሳት እኮ አይችልም። ምን እጂ እንዲያለ ያያው አይደል? ዝም ብለውን ገብቶ መታገል እየመሰለው ነው። ሰው አዌር እየሆነ አይደል? እየፈለኩ ያለሁት ነገር ይሄ ነው። ገባህ? ዝም ብዬ ገብቼ የታገልኩ ነው ሰዎች የመሰላቸው ያለው። ስለዚህ አሁን ይሄ ዝም ብሎ የሚጮሁ ሰዎች አንዱ መጥቶ ለሌላውም ሰው አሪፍ ማሳያ ይሆናል ብዬ አስባለሁ። ለዛ ነው ገዜን ለመቀበል ዝግጁ የሆንኩት እንጂ ገዜ ለኔ መጥኖኝ አሪፍ ጨዋታ ያሳያል ምናምን ብዬ አይደል። አይመጥንም እንዴት ብሎ እርግጠኛ ነኝ ይሄንን
ካየ በኋላ እሱም የመልስ ምት ያዘጋጃል ብዬ አስባለሁ። ያው ገዚ ፋስትማን የሚባለው ንቃተ ህሊና በቀጣይ ኤምኤምኤ ፋይት ላይ ኮላብ ሊያደርጉ ነው ውድድራቸውን። እኔም ሪያክት አደርግበታለሁ ወዲሁ ያው ልንገራችሁ ብዬ ነው። እነሱ ከወታደሩ በኋላ እኔ ደግሞ መልሼ ሪያክት አደርግበታለሁ ብዬ አስባለሁ። አዎ ገዚ ፋስትማን ከንቃተ ህሊና ጋር በጣም መደዋል ይፈልጋል። እሱም ደፋል ማለት ያ ፉል ኮንፊደንስ አለው። በኢየሱስ 1 ሚሊዮን ብር አንተ አንድ ራውንድ ነው ያለው። አንድ ራውንድ እኮ ማለት ይገባሉ። አንደኛ ዙር ካለፈ 1 ሚሊዮን ብር ይዞ ይሄዳል ማለት ነው። ዋው በኢየሱስ ስም እንዴት ነው የናቀው? ጌታ ሆይ what the hell is going on? እንዲህ ብቻ አይቻልም እኮ። ማንኛውም ውድድሩን እናያለን ብሎናል። ሰው ተናግሬ ብቻ የምተው እየመሰለው ነው ብሏል። ማለት በዛኛው ትንሽ እኔ የሚችለኝ ሰው የለም ብሎ አፍራ አይቀርም። በዛ ምክንያት ሰው እንትን እያለው አይደለም አያምነውም መሰለኝ። ግን አሁን ከድሮ ይልቅ ትንሽ ተሻሽሏል። ማለት የሆነ ነገር ገብቶታል። እዛ ከገባ በኋላ ምን ማድረግ እንዳለበት በዛኛው ትንሽ ወሬ ነው በቃ አይታ ሞቅታ ነገር ሰማና የሰው እንትና እንደማደንቀው ምናምን ነገር ተብሎ ብዙ ሰው አስያዘ። እንደ ቁማርም እንደዛም ተጫወቱ። ያው ዞሮ ያው ለእናንተ መድገም ነው የሚሆነው እንጂ እናንተ ያው ታውቁታላችሁ ብዬ አስባለሁ። ስለዚህ እስቲ ለውድድሩ ያብቃል። ትንሹ ባንክ ይላል እንካ ብር ልስጥህ እንካ ቸኮሌት ግዛ። ምንድን የሚል ልጅ አለ የዘንድሮ ቸኮሌት ግዛ እኮ። በዚህ ደግሞ ቸኮሌት ድገም። ጌታን በል ባንክ ውስጥ ነው። እስቲ ባንክ what serious እስቲ ከታ ታድለሽ አባ እና ብዙ ብር ሆነልህ እና ብር ልስጣ ቸኮሌት ግዛ። ኧረ ቸኮሌት አይገዛም፣ እዚህ ውስጥ ነው የሚከተተው። ቸኮሌት ልግዛልህ፣ ብር ልስጥህ። ችግር የለም፣ እዚህ ውስጥ ነው የሚከተተው። ቸኮሌት ይገዛል። አይገዛም። እንደዚህ ነው ልጅ አለ በዚህ ሰዓት ለዛውም ቸኮሌት። አንተ ቸኮሌት እኮ የዛሬን አድርገውና ድሮ የሆነ በጣ የምንጫወተው ነበርና ሱቅ ላይ ይለጠፋል እዛ ግድግዳው ላይ ፊኛ ነው። አንድ ትልቅ ፊኛ አለ። ፊናኒት ፊኞች እናንተ ልታቋጩ ትችላላችሁ። እንደውም ፎቶውን የማገኝ ከሆነ ከጎና አረግላችኋለሁ። አላገኘውም ነው እና እሱ 1 ብር ነበር ይመስለኛል። እጣ ይሁን ፊኛውን ይሁን የምትገዛው እንደዛ እኔ እንጃ። እንደዛ ግን ይመስለኛል። የዚህ ልጅ ግን ባስ በዚህ እድሜው ቁጠባ ከተማረ ለወደፊት አስቡት፣ በጣም ሚሊዮነር ሊሆን ይችላል ልጅ። በዚህ ሰዓት እኮ ያጣ ነው። ቁጠባን የሚቆጥብ ሰው በጣም እየታጣ ነው። በጣም እውነት ይሄ ቀልሰን ከምር ገንዘቡን ሴቭ የሚያደርግ ሰው በጣም እየጠፋ ነው። አሁን ብዙ የሚያስወጡ ነገሮች አሉ። ዌብሳይት እንኳን ለመጠቀም ችግር የሆነበት ጊዜ ነው። በጣም ከባድ ነው እና ገንዘብ የሚያስወጣ ነገር ብቻ ነው ያለው። በዚህ እድሜው ደግሞ የሚሰጡትን ገንዘብ ሴቭ ካደረገ በተለይ በጣም ትልቅ ቦታ ይደርሳል። እኔ ምይንም ነገር ትልቅ ቦታ ነው ይደርስ። በዚህ ሰዓት ትልቅ ዋጋ ያለው እዚህ ምድር ላይ ገንዘብና ገንዘብ ካለ በሰማይ ቤት አለ። ላማለኝ በሰማይ እንዳትገጭ ገንዘብ ከፍለ ጠብቃት። እኔ ነኝ እንደዚህ ያልኩት። ሶሪ ቪዲዮ ጨርሰናል ወይስ ቀጣይሽ? ኔክስት ጎረምሳው ዛሬ ያመጣሁልህን አታውቅም። አንበሳው አቤት አባ ናማ ቶሎ በላ አባት ልብስ ይዞልህ መጥቷል። እንዳመጣሁልህ ዛሬ እኔ እንደዛህልኝ አባ ሰና 300 ብር ሲል እቀበላለሁ። እንዲህ ይላል። እውነት ነው። ሞክረው እንደዚህ ሞክረው። ምንድነው ይሄ አባ? ምን አረብ እንደዛ አይነት ነገር አንደኛ አለብስም። ኧረ በእናትህ ዝም ብለህ አትቀባጥር። በእናትህ ቆንጆ ቃል ቦስ በ300 ብር አይለብስም። ይበቃኝ ነው ድርግ አረግ ነበር ለኔ ስለማይበቃኝ አሁን ለኩ ዝም ወሬታውና ስለካለኝ ዝም ብለህ ለካና ይኸው ዝም ብለህ ይኸው ካልን ያውጣ። አሁን ሴቶቹ በቃ ይፋጅበታል። ጫማ እንግዛልኝ ያልከውን ትቼዋለሁ። ይሄ ሳታረግ ጫማ እንገዛለን እያናናቅ ወይኔ ምን መሰለህ አኩሪ ግባ ጫማ ያድል ታቁታላችሁ። እንደዚህ የሚያስጨንቁ ሰው አደረገ ብለን ካደረግን በኋላ ያው ፋሚሊ ደግሞ በድሮ ያደረጉትን አላ ሰፊ ሱሪ ምናምን ድሮ ያጎፍራሉ ምናምን። ግን ያውኑ ፋሚሊ ግን ያው ኖርማል ተቆረጥ ነው የሚለው እንጂ ጸጉርን አጎፍር ምናምን ነገር አይልም። ሲጀምር ትምህርት ቤትም አይቻልም እንደዚህ ነገር እና በቃ ፋሚሊ ካለ ወሰነ ታጠባል ሂድ እንትን አደርጋለሁ። ግን አሁን በዚህ ሰዓት እንዲህ የሚያደርግ ትውልድ አለ ብላችሁ ነው? የለም። የሚታዘዝ ሰው ድሮ ጋር ግን የምትታዘዙ ግን አላችሁ።
ነው። እናንተን እየነካው አይደለም። እናንተ አፕሪሺየትድ እንደውም ቀጥሉበት ነው የምላችሁ። ምንድን ነው ደግሞ ፈጠራ ስራ ነው? ማካኪያ ነው? የትራክተር ኢንፊኒክስ ሆሊ ሺት ሀሳቡ ምን ነበር? ቆይ ግን ምንን ነው የሚያምር? ማረሻ ነው ማስረሻ? አይ ማሰሻ። ሆሊ ሺት የቻትጂፒቲ እጅ አለበት። ይሆናል ብለሽ ነው? ኦኬ መኮትኮታ ነው። ኖኪያ የሆነች ትራክተር አምሮ ምንድን ነው? ኧረ በጌታ በኢየሱስ ምንድን ነው እንዲህ መኮንበት? ጌታ አሁን ልጁ የፈጠራ ስራ ከዚህ በኋላ በደረሰበት አይደርስም እርግጠኛ ነኝ። ማካኪያ ነው ወይ ማካኪያ? እሺ ኔክስት። እሺ ህዝቤ ገንዘባችን አያችሁት ኢትዮ ቴሌኮም ነው የነሱ ህንጻ ነው መሰለኝ። ከአንድ እስከ ሶስተኛ የገነባ ብቻ ነው። ዛሬ ኪስ አለበት፣ የኔ ኪስ አለበት፣ የኔ ኪስ አለበት። እግዚአብሔር ይመስገን ለሀገሬ አንድ ህንጻ በረከትኩላት። ተመስገን። በስሜ አንድ ስቶር አለኝ ግን አልተጠቀሚበትም እንጂ ምን አንዱ ክፍል በርና መስኮቱ ከነ ፊኒሺንግ የኔ ምን እውነታ ነው። አንዳንድ ክፍል አለን ማለት ነው ወገን። ግን ማንጠቀምበት አንዳንድ ክፍል አለን። ኪራይስ ቢሆን መክፈያ ብሩ ከኛ ነው። ነገሬ አንድ ነገር እንዳደረግኩኝ ተሰማ ነው እንጂ ሰብሰብ ሲል ሲያምር በጣም መስታወቱ በሙሉ የተሰራው በእኔ ነው። አሳካ ነው። ተሳክቷል ወሳኝ ይላል። እስቲ ቴሌ ካርድ እየሞላችሁ ይህን ህንፃ ለገነባችሁ ውድ የኢትዮጵያ ህዝቦች በሙሉ ከልብ የላቀ ምስጋና እናቀርባለን። በቅርቡ የህንፃ ተመርቆ ስራ እንደሚጀምር የታወቀ ነው። ካርድ ከዚህ በኋላ ከ100 ብር በታች መሙላት አይቻልም ሊሉን ይችላሉ። ፓርላማ ነው አይታችኋል። አሁን የሆነ ነገር ልል ነበር ደግሞ ይሄ በጣም ከባድ እንትን ነው። ስብሰባ ነው፣ የፓርላማ ስብሰባ መሰለኝ። አጨብጫቢ ትውልድ ብቻ በስተዋል ልል ነበር ግን አልልም። ያጨበጭባሉ። እሺ ለምንድን ነው ያጨበጨቡት? እስኪ ለዚህ ነው እኮ አሁን ለውጥ የማይኖረው። አሁን በቅርቡም የምክክር ኮሚሽን ምናምን ነገር ተብሎ እንደተጀመረ ታውቃላችሁ። ያ የምክክር ኮሚሽነር የሆኑት ይቅርታ ስማቸውን አላወኩም እንጂ ተጀምሯል። ዞሮ ወደ 4000 አካባቢ ህዝብ ተሰብስቧል። አሪፍ ነው፣ ደስ ይላል። ተማክሮ የሆነ ቦታ ይደርሳሉ ብለን እናስባለን። የሆነ ለውጥ ይመጣል እርግጠኛ ነኝ። ያው እንግዲህ ካልመጣም እንደ እግዚአብሔር ፍቃድ ነው። ግን አሁን እሱን ልል አይደለም ሀሳብ እሱ ልል ሳይሆን እባካችሁ ስትመካከሩ የምትመካከሩበትን እንኳን የሚያስቀምጠው የበላይ አካላት ናቸው፣ የመንግስት ነው። ግን ስትመካከሩ የሆነ ለውጥ ሊያመጣ የሚችል ነገር እባካችሁ እግዚአብሔርን ፍሩ እባካችሁ። ቴንክ ዩ። ያው አዲስ ነገር አለ። ይህን ፔጅ ቀድሞ ሰብስክራይብ ላደረገ ይሄን ቪዲዮ አይቶ ሰብስክራይብ ያደረገ ለመጀመሪያ ሰው የብር ሽልማት አለው። ቀድሞ ሰብስክራይብ እና ላይክ ያደረገ ሰው ይህ ብር ይሸልማል። ማነው እድለኛ? ቀድማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የዛሬ ቪዲዮአችን ይህን ይመስል ነበር። ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔ ኢዮስያስ ነኝ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለቆያችሁ አመሰግናለሁ። መልካም እድል